ብፁዓን አባቶቼ ሰሞኑን በሚዲያ እየተንቀሳቀሰ ያለው ሁኔታ በይበልጥ የሚጎዳው የእናንተን ክብር እንደሆነ አምናለሁ፣ አውቃለሁ። ያ ቪዲዮ ከተለቀቀ ጀምሮ እስካሁን ምንም የተባለ ነገር የለም። ምንም መግለጫም የለም፣ ምንም የለም። ዝም ተብሎ እየተቀጠለ ነው ያለው። ብዙ ሰው ደግሞ ይህን ጉዳይ እውነት አድርጎ ወስዶታል። ለምን ዝም ተባለ? የትኛው ጉዳይ ነው? ለጵጵስና ሹመት አንዳንድ ሰዎች ይሄን ያክል ሚሊዮን ብር ይሄን ያክል ብር ከፈሉ ተብሎ በሚዲያ እየተንቀሳቀሰ ነው ያለው። ስለዚህ ይሄ መጀመሪያ ማንን ነው የሚጎዳው? ማንን ነው የሚነካው? የመጀመሪያው የሚጎዳውና የሚነካው ማንን ነው ከተባለ ብፁዓን አባቶችን ነው። ስለዚህ እናንተ ስለ ክብራችሁ ስትሉ እንደዚህ ያለው ነገር ለማጥራት ሞክሩ፣ ጥረት አድርጉ፣ ይጣራል። እኔ በግሌ ሐሳብ ምንም አልተዋጠልኝም፣ ግን ደግሞ ቪዲዮ ተሰርቶ ነው እየዞረ ነው። ምንም የተሰጠ መግለጫ የለም። ለምን ዝም ተባለ? ቤተክርስቲያኗን ከመክፈል ድርጊት የታነሰ አይደለም። በጣም ከባድ ነውር ነው የተደረገው እና እየተወራ ያለው። ስለዚህ እንደዚህ ያለው ጉዳይ በመረጃ ተደግፎ ከባንክም ባሉ ጉዳይ ተሳስሮ መጥቶ ለኛ መግለጫ ያስፈልገናል። ለማን? ለኛ ለልጆቻችሁ፣ ለምዕመናን፣ ለካህናት ሁሉንም እናንተን ተስፋ አድርጎ አባት አድርጎ ለሚኖረው የተዋህዶ ልጅ ሁሉ መግለጫ ያስፈልገናል፣ መልስ ያስፈልገናል። ይህ አደገኛ ሂደትና አደገኛ አዝማሚያ ነው። ጉዳዩ እውነት ነው ከሆነ ግን በእኔ እይታና እንደ ግል አመለካከቴ እውነት ይሆናል ብዬ አላስብም። በዚህም የተነሳ በዚህ ዙሪያ ምንም አይነት ቪዲዮ አልሰራሁም፣ ምንም አይነት ሐሳብ አላቀረብኩም። ለምን? ተጨባጭ የሆነ መረጃ አላገኘሁም። ወይም ደረሰኝ ወይም ደግሞ አለ ብዙ ማሳመኛ ነገሮች፣ እሱን አላገኘሁም። ግን የሆነ ግለሰብ ወጥቶ እንዲህ ብሎ ስለተናገረ ብቻ ያን አንስቼ ቪዲዮ ለመስራት አልፈልግም። ምክንያቱም መረጃ ያስፈልገኛል። በዚህ ቪዲዮ ዙሪያ ምንም የሰራሁትም የተናገርኩትም ነገር የለም። ታዝቤ ዝም ነው ያልኩት። ምክንያቱም አንዳንዴ የሆያ ወሬዎች ስላሉ። ይሄንንም ተከትሎ አንድ ወዳጄ በውስጥ መጣና ዜማ እየታማህ ነው አለኝ። በምን ስለው በሰሞኑ ሙስና ዙሪያ ቪዲዮ ሰርተሃል ተብሎ ሐሳቦች እየተንሸራሸሩ ነው በአንተ ዙሪያ፣ እንዴት ሰራህ ምናምን ነገር አለኝ። እኔ የምለው ዜማ እኮ ያው እኔ ዜማ ነኝ፣ እምሰራውም በቪዲዮ ፊት ለፊት ወጥቼ ነው፣ ቤቴም እንዳለ ነው፣ ገብታችሁ ማየት ትችላላችሁ በዚህ ጉዳይ ሰራው ነገር ካለ እና ምንም የሰራሁት ነገር የለም። ምናልባት እንደው የግምት ወሬ ሊሆን ይችላል ብዬ ያው ያለውን ነገር አወራ፣ ተጨዋወትን። ግን ስለገረመኝ ነው እንዲሁ ዝም ብሎ ከመሬት ተነስቶ ዜማ በሰሞኑ ሙስና ዙሪያ ሰራ እንዴት ይባላል? የመጣልኝ ሐሳብ አግባብና ልክ አይደለም። ይሄን ስል ግን ደግሞ ወደፊት አሁን ነገሮች እየጠሩ የተጣሩ መጥተው ትክክለኛ መረጃ ከተገኘ ደግሞ ለማስጣት ዝግጁ ነኝ። አንዳንዴ ከኔ ጋር ቪዲዮ የሚሰሩ ልጆች በግላቸው አንዳንድ ሐሳብ ሊለቁ ይችሉ ይሆናል። ስለዚህ እነዛ ሰዎች ቪዲዮ ስለሰሩ ከኔ ጋር ምንም የሚያገናኘው ነገር የለም። እነሱ ሌላ እኔ ሌላ ነኝ። ለስራ ጉዳይ ግን ልንገናኝ እንችላለን እንጂ ከዛ ውጪ እኔ ራሴን ችዬ የምሰራ ሌሎቹም ራሳቸውን ችለው የሚንቀሳቀሱ የሚዲያ ሰዎች ናቸው። ሁላችንም የራሳችን የሆነ ቤት አለን፣ አዳራሽ አለን፣ ካስፈለገም ኩሽና አለ። በዛ ላይ ለሚጫን ሐሳብና ቪዲዮ ሁሉ እኔን አይመለከትም። እኔን የሚመለከት የትኛው ነው? በቤቴ ለምሰራው ቪዲዮ ብቻ መሆኑን ሁላችንም ግንዛቤ ልንይዝ ይገባል ለማለት ፈልጋለሁ እንጂ አሁን ባለው ደረጃ ግን የሆነ ሰው ሚዲያ ላይ ወጥቶ እንዲህ ብሎ አውርቷልና ብዬ የሰው ቪዲዮ አንስቼ አልሰራም፣ አላስተባብልም። ምክንያቱም አይመለከተኝም። ምንም በሌለ መረጃ ማለት ነውና ከኔ ጋር ስለሆናችሁ ከልብ አመሰግናለሁ። ደህና ሁኑልኝ። ዜማ ቲዩብ ነኝ።